አክብሮታዊ ሰላምታችን በያላችሁበት ሁሉ ይድረስ ብለናል። የተከበራችሁና የተወደዳችሁ አድማጭ ተመልካቾቻችን እነሆ ለዕለቱ የተሰሙ በርከት ያሉ አጫጭር ሰበር ዜናዎችን ይዘን ተመልሰናል። አርዕስቶቹን በማስቀደም እንጀምራለን። ምሽቱን ኢየሩሳሌም ቀይ መስመር አስምራለች። እስራኤል ከኢራን ጋር መተባበር ዋጋ ያስከፍላቸዋል ስትል ለቻይናና ሩሲያ የመጨረሻውን ማስጠንቀቂያ ሰጥታለች። በመላው ዓለም የዲፕሎማሲውን መድረክ ባናወጠና ታላላቅ የዓለም ሀያላንን በቀጥታ በሚሞግት ድርጊት የእስራኤል መንግስት ለሁለቱ ታላላቅ ሀገራት ማለትም ለቻይናና ሩሲያ ከኢራን ጋር ከሚያደርጉት ማንኛውም አይነት ትብብር እንዲቆጠቡ የሚያሳስብ ከባድና የማያዳግም ማስጠንቀቂያን አስተላልፋለች። እንመለስበታለን። በሌላ ሰበር መረጃ ክቡራን አድማጮች በትናንትናው ዕለት በደቡባዊ ጋዛ ካኒኒስ ከተማ ውጥረቱ እንደገና ባገረሸበት በዚህ ወቅትም የእስላማዊ ጂሃድ ንቅናቄ ወታደራዊ ክንፍ የሆነው አልቁድስ ብርጌድ በከተማዋ ዳርቻ በሚገኘው ሃሊማ መስጊድ ዙሪያ በሰፈሩ የእስራኤል ወታደሮችና ተሽከርካሪዎች ላይ ከባድ የደፈጣ ጥቃት መሰንዘሩን አስታውቋል። በዝርዝር እንመለስበታለን። በሌላ በኩል የእስራኤል ጦር በታሪኩ አይቶት የማያውቀው ቀውስ ውስጥ መግባቱ ታውቋል። የቁስለኞች ቁጥር ባልታወቀ ሁኔታ ጣራ መንካቱን የእስራኤል መከላከያ ሚኒስቴር አስታውቋል። ይህ የእስራኤል መከላከያ ሚኒስቴር መግለጫ አገሪቱን በከፍተኛ ድንጋጤ ውስጥ የከተተ ሲሆን ከኦክቶበር 2023 ጦርነቱ ከተቀሰቀሰበት ጊዜ አንስቶ ብቻ 20 ሺህ ወታደሮች መቁሰላቸውን አስታውቋል። ዝርዝር መረጃውን ይዘነዋል። በቆይታችን ሰሙታላችሁ። በሌላ ሰበር መረጃ መካከለኛው ምስራቅ በከፍተኛው ውጥረት ውስጥ በገባበት በአሁኑ ሰዓትም የአረብና የእስላማዊው ዓለም መሪዎች እስራኤል በኳታር ሉዓላዊ ግዛት ላይ ለፈጸመችው ታይቶ የማይታወቅ ጥቃት ምላሽ ለመስጠትም በዛሬው ዕለት በዶሃ አስቸኳይ ጉባኤ በማካሄድ ላይ ናቸው። የጉባኤው ዋዜማ ከፍተኛ ወታደራዊና ፖለቲካዊ መነቃቃት የታጀበ ነበር። 20 የግብጽ ዘመናዊ ተዋጊ ጀቶች በትናንትናው ዕለት የጉባኤውን ደህንነት ለማስጠበቅ ዶሃ መግባታቸውን የሚገልጹ መረጃዎች በመሰራጨት ላይ ይገኛሉ። ዝርዝር መረጃውን ይዘነዋል። ለተሰኞ መስከረም 5 2018 ዓመተ ምህረት ላይ እንገኛለን። ክቡራትና ክቡራን ውድ አድማጮቻችን መግቢያችን ላይ በስሱ የዳሰስናቸውን ጨምሮ ሌሎቻውን የተሰሙ ሰበር መረጃዎችን ከዚህ ሰዓት ጀምሮ በስፋት የምናስደምጣቸው ይሆናል። ለዚህ ቻናል አዲስ ከሆኑ ሰብስክራይብ በማድረግና የደወል ምልክቷን አንድ ጊዜ በመጫን ታማኝና ፈጣን መረጃዎችን ይከታተሉ። አሁን በቀጥታ ወደ ዜናዎቹ አለፍኩ። አብረን እንከታተለው። በቅድሚያም ሰበር ዜና ነው። የእስራኤል ጦር በታሪኩ አይቶት የማያውቀው ቀውስ ውስጥ መግባቱ ታውቋል። የቁስለኞች ቁጥር እጅግ ለማመን በሚከብድ ሁኔታ ጣራ ነክቷል። የእስራኤል መከላከያ ሚኒስቴር አገሪቱን በከፍተኛ ድንጋጤ ውስጥ የከተተ መረጃ ነው ይፋ ያደረገው። ከኦክቶበር 2023 ጦርነቱ ከተቀሰቀሰበት ጊዜ አንስቶ ብቻ 20 ሺህ ወታደሮች መቁሰላቸውን አስታውቋል። ይህ አሃዝ ጦርነቱ በእስራኤል ሰብአዊና ወታደራዊ አቅም ላይ እያደረሰ ያለውን ከባድ ኪሳራም ቁልጭ አድርጎ ያሳየ ሆኗል። በመከላከያ ሚኒስቴሩ ይፋዊ ሪፖርት መሰረት ከቆሰሉት ወታደሮች ውስጥ 35 በመቶ የሚሆኑት በድህረ ውጊያ የአእምሮ ጭንቀትና ሌሎች ከባድ የአእምሮ ህመሞች እየተሰቃዩ ሲሆን 20 በመቶ የሚሆኑት ደግሞ በአካልና በአእምሮ የተቀናጀ ጉዳት ሰለባ ሆነዋል። ይህ ማለትም ከግማሽ በላይ 55% የሚሆኑት የቆሰሉ ወታደሮች የአእምሮ ጤና ድጋፍ የሚያስፈልጋቸው መሆኑን ነው። በጦርነቱ ወቅት በተሃድሶ ማዕከላት ከታከሙት መካከል 56% የሚሆኑት በጭንቀትና በሌሎች አእምሮ ጤና ችግሮች እየተሰቃዩ እንደሚገኙ መረጃው ቁልጭ አድርጎ አመልክቷል። የጉዳቱ መጠን በዚሁ አያበቃም። ከቆሰሉት ወታደሮች መካከል 45% የሚሆኑት ዘላቂ የአካል ጉዳት እንደደረሰባቸው የተገለጸ ሲሆን ከነዚህም ውስጥ 9% የሚሆኑት ከመካከለኛ እስከ ከባድ ጉዳቶችን አስተናግደዋል። በአጠቃላይ ከቆሰሉት ወታደሮች ከ56% በላይ የሚሆኑት አካል ጉዳተኞች ተብለው ተመዝግበዋል። ይህንን ተከትሎ የወጣው ዝርዝር መረጃ ይበልጥ ልብ የሚሰብር ነው። 16 ወታደሮች ሙሉ በሙሉ ሽባ ሲሆኑ 99 የሚሆኑት ደግሞ እጆቻቸው በመቆረጡ የሰው ሰራሽ ሕክምና ተጠቃሚዎች ሆነዋል። የመከላከያ ሚኒስቴሩ ባለፈው ነሐሴ ወር በወጣው ሪፖርትም የቆሰሉ ወታደሮች ቁጥር 10 ሺህ እንደነበር አስታውቆ የነበረ ሲሆን
አሁን ይህ ቁጥር በጥፍ መጨመሩ የጦርነቱ የከፋ ገጽታን አጉልቶ ያሳየ ሆኗል። ይባስ ብሎ የእስራኤል ጦር የቁስለኞች ቁጥር በ2028 ወደ 100,000 ከፍ ሊል እንደሚችል ግምቱን አስቀምጧል። ይህም በሀገሪቱ የጤናና ማህበራዊ አገልግሎት ስርዓት ላይ ከፍተኛ ጫና እንደሚፈጥርና የጦርነቱ የረጅም ጊዜ ጠባሳ ምን ያህል ጥልቅ ሊሆን እንደሚችል አመላካች ነው። ይህ አስደንጋጭ ሪፖርት በእስራኤል ህዝብና መንግስት ላይ ከፍተኛ መነጋገሪያን የፈጠረ ሲሆን የጦርነቱ ሰብአዊ ዋጋ ምን ያህል ከባድ እንደሆነ በግልጽ ያሳያል። የቆሰሉ ወታደሮችን መልሶ ለማቋቋምና የአእምሮ ጤናቸውን ለመደገፍ የሚደረገው ጥረት የሀገሪቱ ቀጣይ ትልቅ ፈተና እንደሚሆን ይጠበቃል። በሌላ ሰበር መረጃ ክቡራን አድማጮች፣ መካከለኛው ምስራቅ በከፍተኛ ውጥረት ውስጥ በገባበት በዚህ ሰዓትም የአረብና የእስላማዊው ዓለም መሪዎች እስራኤል በኳታር ሉዓላዊ ግዛት ላይ ለፈጸመችው ታይቶ የማይታወቅ ጥቃት ምላሽ ለመስጠት በዶሃ አስቸኳይ ጉባኤ በማካሄድ ላይ ናቸው። የጉባኤው ዋዜማም ከፍተኛ ወታደራዊና ፖለቲካዊ መነቃቃት እየታጀበ ሲሆን 20 የግብጽ ዘመናዊ ተዋጊ ጀቶች የጉባኤውን ደህንነት ለማስጠበቅ ዶሃ መግባታቸውን የሚገልጹ መረጃዎች በመሰራጨት ላይ ናቸው። ይህ አስቸኳይና ታሪካዊ ጉባኤ የመካከለኛው ምስራቅን የፖለቲካ ምህዳር ለዘላለም ሊቀይር የሚችልና ለዓለም ሰላም ትልቅ ስጋትን ሊደቅን የሚችል ውሳኔ ያስተላልፋል ተብሎ በከፍተኛ ስጋትና ጉጉት እየተጠበቀ ይገኛል። የጉባኤው ዋነኛና ብቸኛ አጀንዳም እስራኤል ከሰሞኑ በቀጠናው ያሳየችው ላለው ወታደራዊ እንቅስቃሴ የሚሰጠው የመጨረሻ ምላሽ መሆኑን የውስጥ ምንጮች አረጋግጠዋል። ከዚህ በኋላ በወረቀት ላይ የታተመው ውዘትና የተለመደው የዲፕሎማሲ ጫና በቂ አይደለም የሚል ጠንካራ አቋም በሁሉም የአረብ መሪዎች ዘንድ መያዙ ተሰምቷል። በዚህም መሰረት ጉባኤው አራስ ነብር የሚል ስያሜ የተሰጠውን አዲስና ኃያል የጋራ ወታደራዊ ጥምረት ለመመስረት ሊወስን እንደሚችል እየተነገረ ነው። ይህ ጥምረትም የአረቡን ዓለም ወታደራዊ፣ የኢኮኖሚና የፖለቲካ አቅም በማቀናጀት በእስራኤል ላይ የተቀናጀና አውዳሚ ሊሆን የሚችል ጥቃት ለመፈጸም የሚያስችል ስልጣን ይኖረዋል ተብሏል። የፖለቲካ ተንታኞች እንደሚሉት ዛሬ የአረቡ ዓለም ከቃላት ወደ ተግባር የሚሸጋገሩበት ታሪካዊ ቀን ሊሆን ይችላል። መሪዎቹ ከዝግ በሮች በስተጀርባ የሚያስተላልፉት ውሳኔ ለመካከለኛው ምስራቅ ብቻም ሳይሆን ለመላው ዓለም የጸጥታ ሁኔታ አዲስ ምዕራፍን የሚከፍት ይሆናል። የአረብ ሀገራት ህዝቦችም መንግስታቸው ጠንካራ እርምጃ እንዲወስድ ከፍተኛ ግፊት እያደረጉ ሲሆን የዓለም ሀያላን ሀገራት መሪዎች ደግሞ ሁኔታው ከቁጥጥር ውጭ እንዳይሆንና ወደ ከፋ ጦርነት እንዳያመራ ለማግባባት የመጨረሻ ሰዓት የዲፕሎማሲ ጥረቶችን እያደረጉ ይገኛሉ። ይህ በእንዲህ እንዳለ ክቡራን አድማጮች፣ የጉባኤው ዋነኛ አጀንዳ ከተራው ግዘት የዘለለ መሆኑ እየተገለጸ ነው። ግብጽ በቀጠናው የሚከሰቱ ጥቃቶችን በጋራ ለመመከት የሚያስችል የኔቶ አምሳያ የሆነ ኃይል የአረብ እስላማዊ የጋራ ጦር እንዲቋቋም የቀረበውን የቆየ እቅድ እንደገና አቧራ አራግፋ ማቅረቧ ተሰምቷል። ይሄ የጋራ ጦር ማንኛውንም የአረብ ሀገር ሉዓላዊነት የሚደፍር ጥቃት ሲፈጸም በአንድነትና በፍጥነት ምላሽ እንዲሰጥ ታስቦ የተዘጋጀ ነው። በዛሬው ዕለት የአረብ ሊግና የእስላማዊ ትብብር ድርጅት የውጭ ጉዳይ ሚኒስትሮች የጋራ ምላሹን ለመቀየስ በዝግ ስብሰባ ላይ ሲሆኑ ከጉባኤው የሚወጣው ውሳኔ በመካከለኛው ምስራቅ የኃይል አሰላለፍ ላይ ታሪካዊ ለውጥ ሊያስከትል እንደሚችል ይጠበቃል። የግብጽ ውጭ ጉዳይ ሚኒስተር ባድር አብዱላቲም ከፓኪስታኑ አቻቸው ጋር በመሆን የእስራኤልን ጥቃት አውግዘዋል። ይህም የጉባኤውን አቋም ጥንካሬ ያሳያል ተብሏል። የዶሃው ጉባኤ ለእስራኤል ጥቃት የጋራና ጠንካራ ምላሽ በመስጠት የአረቡንና የእስላማዊውን ዓለም አንድነት የሚያሳይ ፈተና ተደርጎ እየተወሰደ ነው። የዓለም ማህበረሰብም የጉባኤውን ውጤት በከፍተኛ ጉጉትና ስጋት እየተከታተለው ይገኛል። በሌላ ዜና ምሽቱን ኢየሩሳሌም ቀይ መስመር አስምራለች። እስራኤል ከኢራን ጋር መተባበር ዋጋ ያስከፍላቸዋል ስትል ለቻይናና ሩሲያ የመጨረሻውን ማስጠንቀቂያ ሰጥታለች። በመላው ዓለም የዲፕሎማሲውን መድረክ ባናወጠና ታላላቅ የዓለም ሀያላንን በቀጥታ በሚሞግት ድርጊት የእስራኤል መንግስት ለሁለት ታላላቅ ሀገራት ማለትም ለቻይናና ሩሲያ ከኢራን ጋር ከሚያደርጉት ማንኛውም አይነት ትብብር እንዲቆጠቡ የሚያሳስብ ከባድና የማያዳግም ማስጠንቀቂያን አስተላልፋለች። የእስራኤሉ የውጭ ጉዳይ ሚኒስተር እስራኤል ካትዝ በሰጡት መግለጫ ለቴህራኑ መንግስት የሚደረግ ማንኛውም አይነት ድጋፍ ወታደራዊ፣ ኢኮኖሚያዊም ሆነ ቴክኖሎጂያዊ እንደ ቀይ መስመር መጣስ እንደሚቆጠርና ከባድ ዋጋ እንደሚያስከፍል በግልጽ አስቀምጠዋል። ይህ የእስራኤል ጠንካራ መግለጫ
በመካከለኛው ምስራቅ እየጨመረ የመጣውን ውጥረትና የኢራንን የኒውክሌር መርሃ ግብር መፋጠን ተከትሎ የወጣ ነው ተብሏል። ሚኒስትር ካትዝ በኢራን በሩሲያና በቻይና መካከል እየተጠናከረ የመጣው ወዳጅነት ለእስራኤል ብቻም ሳይሆን ለመላው አውሮፓና ለዓለም መረጋጋት ጭምር ከባድ ስትራቴጂካዊ አደጋ እንደሆነ በተለያዩ መድረኮች ሲያስገነዝቡ ቆይተዋል። ይሁንና ኢየሩሳሌም በሞስኮ በቤጂንግና በቴሄራን መካከል እየተመሰረተ ያለውን አዲስ የኃይል አሰላለፍ በቀጥታ የህልውናው አደጋ አድርጋ እንደምትመለከተው ነው የማስጠንቀቂያ እስራኤል የራሷን ጸጥታ ለማስጠበቅ ስትል እስከምን ድረስ ለመሄድ ዝግጁ መሆኗን የሚያሳይ ሲሆን አስፈላጊ ሆኖ ከተገኘ የኢራንና አጋር ሀገራትን ጭምር ከመጋፈጥ ወደ ኋላ እንደማትል ያመላከተ ነው ተብሏል። አሁን መላው ዓለም አይኑን ወደ ሞስኮና ቤጂንግ የጣለ ሲሆን ለኢየሩሳሌም ጠንካራ ማስጠንቀቂያ የሚሰጡትን ምላሽ በከፍተኛ ትዕግስት ማጣት እየተጠባበቀ ነው። ሁለቱ ታላላቅ ሀገራት ከኢራን ጎን በመቆም ከእስራኤል ጋር ቀጥተኛ ፍጥጫ ውስጥ ይገቡ ይሆን ወይንስ የዲፕሎማሲውን መንገድ መርጠው በቴህራን ላይ ተጽዕኖ በማሳደር ውጥረቱን ለማርገብ ይሞክሩ ይሆን? የሚቀጥሉት ጥቂት ቀናት ለመካከለኛው ምስራቅ ብቻም ሳይሆን ለመላው ዓለም የጸጥታ ሁኔታ ወሳኝና እጅግ ውጥረት የሞላባቸው እንደሚሆኑ ከወዲሁ መገመት አያዳግትም። በሌላ ሰበር መረጃ ክቡራን አድማጮች በትናንትናው ዕለት በደቡባዊ ጋዛ ካን ዩኒስ ከተማ ውጥረቱ እንደገና ባገረሸበት በዚህ ወቅት የእስላማዊ ጂሃድ ንቅናቄ ወታደራዊ ክንፍ የሆነው የአልቁድስ ብርጌድ በከተማዋ ዳርቻ በሚገኘው ሃሊማ መስጊድ ዙሪያ በሰፈሩ የእስራኤል ወታደሮችና ተሽከርካሪዎች ላይ ከባድ ጥቃት መሰንዘሩን አስታውቋል። ብርጌዱ ባወጣው መግለጫ ተዋጊዎቹ በጠላት ሰራዊት ስብስብ ላይ 60 ካሊበር የሞርታር ተተኳሾችን በማዝነብ ከፍተኛ ጉዳት ማድረሳቸውን ገልጿል። ጥቃቱ ያተኮረው በእስራኤል ጦር የመቆጣጠሪያና የማዘዣ ማዕከል ላይ እንደነበርም ተነግሯል። ይህ ጥቃት በአካባቢው በሚገኙ የእስራኤል ወታደራዊ ምሽጎች ላይ ከፍተኛ ውድመት ማድረሱ የተገለጸ ሲሆን የአልቁድስ ብርጌድ ተዋጊዎች ከሌሎች የፍልስጤም ተቃውሞ ቡድኖች ጋር በመተባበር የተቀናጁ ጥቃቶችን እያደረሱ መሆኑን መረጃዎች ያመለክታሉ። የእስራኤል መከላከያ ሰራዊት በበኩሉ በደረሰው የጉዳት መጠን ላይ እስካሁን ይፋዊ መግለጫ አልሰጠም። ሆኖም ግን ጥቃቱን ተከትሎ በአካባቢው ከፍተኛ የሆነ ወታደራዊ እንቅስቃሴና የአምቡላንስ ሳይረን ድምጽ ይሰማ እንደነበር የዓይን እማኞች ተናግረዋል። ይህ ጥቃት በካን ዩኒስ ከተማና በአካባቢዋ ውጊያው እንደገና ማገርሸቱንና ተፋላሚ ወገኖች በሙሉ ኃይላቸው እየተዋጉ መሆኑን በግልጽ ያሳየ ክስተት ሆኗል። ሁኔታው በቀጣይ ሰዓታት ምን ሊሆን እንደሚችል በከፍተኛ ስጋት እየተጠበቀ ይገኛል። ክቡራን አድማጭ ተመልካቾቻችን መረጃዎቻችን ስናዘጋጅ ታይምስ ኦፍ እስራኤልን፣ ኢየሩሳሌም ፖስትን፣ ሚድል ኢስት ስፔክታተርን፣ ሚድል ኢስት ኢን፣ አህራም ኦንላይን፣ አልጀዚራን፣ ቱርኪ ቱዴይ፣ ኢንዱስታን ታይምስ፣ ኢጂፕት ቱዴይ፣ ሮያል ኒውስ እና ፋርስ ኒውስን በዋቢነት ተጠቅመናል።